ጴጥሮስ፣ ዮሐንስ፣ ያዕቆብ ሌሎቹንም ስትመለከቷቸው ራሳቸውን ባወቁበት በዛ ልክ ራሳቸውን በተረዱበት በዛ ልክ መጠን ተዘርግተው በጣም ዓለማችን ላይ ተጽዕኖ ፈጣሪ ሆነው እግዚአብሔር ላሰበላቸው ዓላማ እዚህ ምድር ላይ መጥተው ኖረው አልፈዋል። ዛሬስ አንተ ወንድሜ ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ወይ? ሁሉ ነገር አማን ነው ወይ? እንዴት ናችሁ? አለን ሰንብተናል። ጥሩ እንግዲህ ያው አንዳንዴ ቪዲዮዎች ዘግየት እያለን ፖስት እያደረግን ነው። ያበረታታችሁን ላይክ፣ ሰብስክራይብ፣ ሼር እየተደረገ እና ቪዲዮቹን ደግሞ ከወደዳችኋቸው ለወዳጆቻችሁ ሼር እንድታደርጉ አበረታታችኋለሁ። እንዴት ናችሁ? ሁሉ ነገር ሰላም ነው ወይ? ሁሉ ነገር አማን ነው ወይ? እዚህ ኢትዮጵያ ብርዱ ትንሽ እየጀመረ ያለበት ሁኔታ ላይ ነው የምንገኘው እና እንዴት ነው እናንተ ጋር ያለው አየር እንዴት ነው? ብርዳማ ነው? ሞቃታማ ነው? ምናማ ነው የሚለውን እስቲ እባካችሁ ሼር እንድታደርጉኝ በኮሜንት ላይ ኮሜንት ሴክሽን ላይ እንድትገልጹልኝ እፈልጋለሁ። እንዴት ነው? ሁሉ ነገር ሰላም ነው ወይ? ሁሉ ነገር አማን ነው ወይ? አሁን በዚህ ዘመን ጤና ነው የሚጠየቀው ብሎኛል አንድ ጓደኛዬ። በዚህ ዘመን ጤና ነው የሚጠየቀው ወንድሜ። ጤና ካለ ሁሉ ነገር አለ። ኦፍ ኮርስ አዎ፣ ጤና ካለ ሁሉ ነገር አለ። ግን ደግሞ አንዳንድ የሚያስፈልጉ ነገሮች አሉ። ጤና ስትሆን ደግሞ መንቀሳቀስ ያለብህ መስራት ባለብህ ጉዳይ ላይ ኦፍ ኮርስ መስራት እንዳለብህ እና መንቀሳቀስ እንዳለብህ ይሰማኛል። ዛሬ ስለ አንድ ጉዳይ እንድናወራ እንድንወያይ ፈለግኩኝ። ማንነትን ማግኘት ወይንም ደግሞ ራስን ማግኘት ራስን ማወቅ በሚል ሀሳብ ላይ እንድናወራ ፈለግኩኝ። ያንን ሀሳብ ከማንሳቴ በፊት አንድ የሰማኋት አንድ ምሳሌ ትንሽ ልልቀቅባችሁና አንድ ሰው ነው አሉና አንድ አገልጋይ ነው እና በጣም ቤት ውስጥ በጥናት በጊዜ በሚያሳልፍበት ሰዓት ላይ አንድ ልጁ አንድ በጣም ቤት ውስጥ አነስ ያለ ወይንም ትንሽ እድሜ ያለው ልጅ አለና ያስቸግረው ጀመር። በጣም ይረብሽ ጀመር፣ በጣም ይበጠብጠው ጀመር እና ምን አደረገ? በቃ ይሄ ልጅ በጣም እየረበሸኝ ስለሆነ በጣም በቃ እያስቸገረኝ ስለሆነ ለምን የሆነ ፓዝል ጨዋታ ሰጥቼው ፓዝል እንዲጫወት ለምን አላደርገውም ብሎ አለና ሰጠው። የዓለም ካርታን እንዲገጣጥም የዓለም ካርታ ያለበት ፓዝሉ ሲገጣጠም የዓለም ካርታ የሚሆነውን ፓዝል ሰጠውና እንዲጫወት አደረገውና የሚገርማችሁ ነገር ልጁ ከበደው። አፍሪካን፣ ኢሮፕን፣ አሜሪካን የተለያዩ እነዚህ አንታርክቲካ ምናምን መገጣጠም አቃተውና በጣም ተክዞ ወይንም በጣም ግራ ገብቶት ሳለ ሲገልበጦ ሲያዩ አንድ የሰው የጭንቅላት ምስል የሚመስል አገኘ ከፓዝሉ ጀርባ። ዋው ብሎ ገለበጠውና ፓዝሎቹን ገለበጣቸውና መገጣጠም ጀመረ። ከዛ ሰውየውን ሰራው። ያንን ሰውዬ ሙሉ አካል ያለው አንድ ሰውዬ ነውና ሰራውና እሱን ሰውዬ ገጣጥሞ ልክ ሲያዞረው ዓለሙም ተገጣጥሞ አልቆ አየና እንዴት ሰራኸው ብሎ አባቱ ጠየቀው። እንዴት ሰራኸው ብሎ ሲጠይቀው አይ ዳዲ ዓለሙን መስራት ከበደኝ፣ ዓለሙን ማስተካከል አቃተኝ፣ ስገለብጠው የሰው መልክ የሚመስል ነገር አየሁኝና እሱን ስገጣጥመው ዓለሙ ተስተካከለ ብሎ አለውና ይሄ ምሳሌ በጣም ልቤን ገዛኝ። በጣም ኢንተረስትድ ሆንኩበትና ምናልባት ራስን ማወቅ፣ ራስን መፈለግና ራስን ለማግኘት መሯሯጥ ከምንም ነገር ይቀድማል ብዬ አስባለሁ። አያችሁ ይሄ ልጅ መጀመሪያ የሚያስቸግረውን ነገር ወይንም ደግሞ የሚፈትነውን ነገር ላይ ሄዶ ከዛ ጋር ከመታገሉ በፊት የሚያውቀውንና ወጪ ሊያስወጣው የማይችለውን ነገር፣ ኪሳራ ሊያከስርበት የማይችለውን ነገር፣ የሚያውቀውን ፊት፣ የሚያውቀውን ጆሮ፣ የሚያውቀውን እጅ፣ የሚያውቀውን ትከሻ መገጣጠም መረጠ እና ያንን ሲመርጥ ሌላው ሁሉ ተስተካክሎ አገኘውና ስንቶቻችንን ራሳችንን ባለማግኘት ኪሳራ ውስጥ ወይንም ደግሞ ራሳችንን ባለማግኘት ጉዞ ውስጥ
ስኬትን የእድልና የምንድነው ስሙ የድካም ውጤት አድርገን እየቆጠርን ለራሳችን ብቻ እያጋበስን ያለ ነው ስንቶቻችን ነን? አያችሁ፣ ስኬት ራስን ባለማወቅ ውስጥ ሲሆን ራስን ባለማወቅ መንገድ ውስጥ ስኬት የእድልና የልፋት ውጤት ብቻ ነው የሚሆነው። አንዳንዴ እድል ከቀናህ ትበላለህ፣ እድል ከቀናህ የሆነ ነገር ታደርጋለህ። አዘርዋይስ ድካም ነው። በጣም በጥረት በድካም በጣም ብዙ ሰዎች ታውቃላችሁ፣ በጣም ይለፋሉ፣ ይደክማሉ፣ ራሳቸውን ሳያውቁ ለምን እንደተፈጠሩ ለምን ራሳቸውን ማዘጋጀት እንዳለባቸው ሳያውቁ በብዙ አይነት ድካም ውስጥ ይሄዳሉ፣ በብዙ አይነት ልፋት ውስጥ በብዙ አይነት መጋጋጥ ውስጥ ያልፋሉ እና ያ ግን ለነሱ ራሳቸውን ያላገኙበት መንገድ ነው። ራሳቸውን ፈትሸው ያላለፉበት መንገድ ነው። ራሳቸው ማን እንደሆኑ እንደገና ደግሞ ወዴት መሄድ እንዳለባቸው ዮሐንስ ወንጌል ምዕራፍ 13 ቁጥር 3 ላይ እንደዚህ ይላል። ኢየሱስ ክርስቶስ ከአብ እንደመጣ ወደ አብም እንደሚሄድ ከዛ ደግሞ አብ ደግሞ ሁሉን እንደሰጠው አውቆ የሚል ሐሳብ አለውና ራስን ማወቅ፣ ራስ ለራስ ትልቅ ቦታ መስጠት፣ ለራስ የተለያየ የሚያስፈልጉንን ነገሮች ማወቅና ለምን እንደተፈጠርን ራሳችንን አንድ ሙሉ ቁመና ያለው አንድ ሰው ለመሆን ማወቅ፣ ይሄንን ሙሉ ሰው መሆናችንን ማወቅ መጀመር የስኬት ሁሉ የመጀመሪያው መንገድ ነው። ስኬት ታውቃላችሁ አንድ መድረሻ አይደለም። ስኬት የሆነ ቦታ ስኬት ኢዝ ጆርኒ። ያንን ጆርኒ የምትጀምረው ወይንም ያንን ጉዞ የምትጀምረው ደግሞ ራስን ከማወቅ የመጀመሪያ ስቴፕ ነው እና አዘ ዲሳይፕልሺፕ ራስን ማወቅ በጣም በጣም ወሳኝ ነገር ነው። አንድ ራሱን ያላወቀ ሰው ኦፍኮርስ ራሱን ላለማወቅ በሄደ ቁጥር ሰዎችን እየመሰለ ሰዎችን ወደ ማስመሰል፣ ምክንያቱም ወጪ ቆጣቢ ነው፣ በጣም አድካሚ አይደለም ሰዎችን መምሰል። ግን የሚገርማችሁ ነገር በዚሁ አጋጣሚ አንድ ነገር ልንገራችሁ። በጣም ሰዎችን ለመምሰል የምትጥሩ ሰዎችን ለመምሰል በጣም የምትሯሯጡ ሰዎች ሁለት ነገር ሉዝ ታደርጋላችሁ። በጣም የሚገርመው ነገር አንደኛው ራሳችሁን ሉዝ ታደርጋላችሁ። ይገርማ፣ ራስን ሉዝ ታደርጋለህ ኮምፕሊትሊ። ምክንያቱም ሰውን ለመምሰል ነው እየሮጥክ ያለው፣ ሰውን ለመምሰል ነው እየተሯሯጥክ ያለው። ሰዎች ያገኙትን አይነት ስኬት ነው አንተም ለማግኘት እየሮጥክ ያለው። ኖ፣ ያንን ባደረክ ሰዓት አንተ ራስህን ታጣለህ። ከዛስ ሁለተኛ ሰዎቹንም አትመስላቸው አፍተር ኦል፣ ምክንያቱም ያንን ሰው ሙሉ 100% አታውቀው። ስለዚህ ምንድነው ያለህ ምርጫ? ያ ሰውዬ ፌል ባደረገበት ሰዓት ላይ እሱ መራመድ በሚችልበት ሰዓት አንተ ግን እዛው ፌል አድርገህ ትቀራለህ። ምክንያቱም you don't know him እንዴት አድርጎ ሰርቫይቭ አድርጎ እንደሚነሳ you have no idea። እና አንዳንድ ጊዜ ሰዎችን የምንመስል ሰዎችን ለመምሰል የምንጥር ሰዎች we have to watch out። የሆነ ቦታ ላይ የሚቆም ወይም የሆነ ቦታ ላይ ስታክ የሚያደርግ ማንነት ነው ይዘን እየተንቀሳቀስን ያለ ነው። ወደኋላ ለመመለስ ደግሞ በጣም ከባድ ነው። ታውቃላችሁ የእስራኤል ሕዝብ ከግብፅ ሲወጣ በጣም የሚገርመኝ ነገር አለ። የኋላቸውን እንዳያዩ ወይ ደግሞ የኋላቸውን ተመልሰው ሽንኩርትና ቲማቲም ሊጥ ምናምን እንዳይሉ ምን እንዳደረገ እግዚአብሔር በረጅም መንገድ መራቸው ነው የሚለው። በአጭሩ መንገድ ቢሆን ወደ ኋላ እንዳይመለሱበት ስለፈራ ይላል። እና አንዳንድ ጊዜ ራስን መምሰል በጣም ዋጋ ሊያስከፍል ይችላል። በጣም ብዙ ሌሊቶችን ብቻህን ልትራመድ ትችላለህ። ሰርቫይቭ የማድረግ ሁኔታ እንኳን ጥያቄ ውስጥ እስከሚገባ ድረስ፣ ምናልባት ነገ ምን ሀፕን እንደሚያደርግ እንኳን እስከማታውቅ ድረስ ምናልባት ነገሮች በጣም በጠባብ ሁኔታ ውስጥ እግዚአብሔር ሊያሳልፍ ይችላል። አዘ ዲሳይፕልሺፕ ደግሞ እነዚህን ጠባብ መንገዶች ማለፍና የእውነት እነዚህን ጠባብ መንገዶች አልፎ ለእግዚአብሔር መኖር እንደራስ እንደተጠራህበት መንገድ በሙሉ ለእግዚአብሔር መራመድና መሄድን የመሰለ ትልቅ ዊዝደም የለም ብዬ እላለሁኝ። ምንድነው ዛሬ መልእክት ካላችሁኝ፣ ራሳችሁን የመሆን ጥበብ ተማሩ።
አንዳንድ ጊዜ ራስህን ያለመሆን ጥበብ ወይንም ራስ ያለመሆን ጥበብ አይባልም። በእርግጥ ራስን ያለመሆን ኪሳራነት ውስጥ በጣም ብዙ አድካሚ ነገሮች አሉ። የማትወደውን ነገር የማትፈልገውን ነገር እንድትወድ ያደርግሃል። የማይገባህን ነገር እንድትወድ ያደርግሃል። ልክ አምኖን እህቱን አፍቅሮ እየከሳ እንደመጣ ልክ እንደዛ አየህ። የሚገርመው ነገር የማይገባውን ነገር የወደደ ሰው እየከሳ ይመጣል። አየህ፣ የማይገባህን የምትሰራ የማይገባህ ላይ የምትሮጥ የማይገባህ ላይ ጉልበትን የምታፈስ ከሆነ ድካም ብቻ ነው የምታተርፈው እንጂ ለህይወትህ አታተርፍም። ለወደፊት ሌጋሲ አይኖርህም። በአንተ ውስጥ እግዚአብሔር ፕላን አድርጎ ሊያራምደው ሊያስኬደው የፈለገውን ነገር በሙሉ ያለምንም ነገር ዝም ብለህ በነፃ ወጥተህ ዝም ብሎ ኖሮ ሞተ ብቻ የሚባል አይነት ሰው ትሆናለህ። ከእንደዚህ አይነት ባንክራፕሲ በእውነት ፈጣሪ ይጠብቃችሁ። እኔ በጣም በዛሬ ልናገራችሁ ይሄንን በውስጤ በጣም መናገር የፈለግኩት ቢ ዮርሰልፍ መጀመሪያ ታውቃላችሁ እኛ ራሳችን እንደ ኢትዮጵያዊ እንደ ሀበሻ በጣም ብዙ ነገር ነው አፕሎድ የሚደረግብን ከልጅነታችን ጀምሮ ከቤተሰብ ከማህበረሰብ እንደገና ደግሞ አሁን ደግሞ የመጣው ሶሻል ሚዲያ በጣም ብዙ የሚለን ነገር አለ። ቤተሰብ በልጅነታችን ፓይለት ሁን፣ ዶክተር ሁን፣ የተለያየ ነገር ምናልባት በሰው እይታ መልካም ሊመስሉ የሚችሉ ገንዘብ የሚያስገኙ ሊመስሉ የሚችሉ ሌሎች ሰዎች የተሳካላቸው ለሌሎች ሰዎች እድል በር የተከፈተላቸውን መንገድ ላይ ገብተን በዛም በር እኛም አልፈን ስኬታማ እንድንሆን ሰዎች ይፈልጋሉ፣ ቤተሰቦች ይፈልጋሉ። ማህበረሰቡ ደግሞ ሀብታም ሁን ይልሃል። አየህ፣ ሀብታም ከመሆን በፊት ራስን መሆን ይቀድማል። የምትሰጠው ነገር እንዲኖርህ መጀመሪያ አንተ ሊኖርህ ይገባሃል። ራስ ልትሆን ይገባሃል። አየህ፣ አንዳንድ ጊዜ ብዙ ሰዎች በጣም ብዙ ነገር ያፈሩና ፌል ሲያደርጉ ከዛ በኋላ መነሳት ያቅታቸዋል። ራሳቸውን ባለመሆን መንገድ ውስጥ ያገኙት ሀብት ያገኙት ንብረት ስለሆነ ሉዝ ሲያደርጉት they don't know how to regenerate ያንን ነገር። ስለዚህ በራስን በመሆን ውስጥ የምታገኘው ራስን በመሆን ውስጥ የምታገኛቸው ነገሮች ፌል ብታደርግ እንኳን ፌለሪቲ ላይ አትቆምም። ፌለሪቲ ላይ እንትን አትልም፣ ታልፋለህ፣ ትሻገራለህ። እና ምንድነው ልላችሁ የፈለግኩት ዛሬ ቢ ዮርሰልፍ ራስን የመሆን ጥበብ ተማር። አትራክቲቭ ለመሆን ብዙ አትሞክር። ሀብታም ለመሆን አትሞክር። መጀመሪያ ሀብታም ከመሆን በፊት ራስን መሆን ይቀድማል። ዝነኛ ከመሆን በፊት ራስን መሆን ይቀድማል። ራሳችሁን እንዴት ነው የምታገኙት? ራሳችሁን እንዴት ነው የምትፈልጉት? ራሳችሁን ደግሞ በምን አይነት መንገድ ላይ በምን አይነት ፓዝ ላይ እየሄድኩኝ ራሴን ልፈልግ? ሁላችንም የመጣንበት አንድ ቦታ አለ፣ አንድ አምላክ አለ። ያንን አንድ መኪና ታውቃላችሁ፣ በጣም የሚገርም ነገር ነው። አንድ መኪና ወይ የቤንዚን ወይ የናፍጣ መኪና ነው። ወይ ቤንዚን ትቀዳበታለህ ወይ ናፍጣ ትቀዳበታለህ። አየህ፣ ማኑዋሉ መኪናው አንድ ቶዮታ መኪና ጃፓን ሰርቶት ሲሰጥህ ወይ ቤንዚን ልታስገባበት ነው ወይ ደግሞ ናፍጣ እንድታስገባበት ነው። አየህ፣ የቤንዚሉ መኪና ውስጥ ናፍጣ ከከተትክ፣ የናፍጣ መኪና ውስጥ ቤንዚን ከከተትክ ጃፓኖቹ ጋር ሄደህ ጥፋት አጥፍታችኋል አትልም። የራስህ ነው ኢንፑት ማድረግ ያለብህን ነገር፣ ለሞተሩ የሚስማማውን ለአንተ የሚጠቅምህን ነገር ኢንፑት የማድረግ ፋንታ ያንተ ነው። አዘርዋይስ ሰሪው ጋር ምንም አይነት ጥያቄ ሄደህ ልታቀርብ አይገባህም፣ አትችልምም። አያችሁ፣ እግዚአብሔር እኛን እንደዚህ ነው እኔ ውስጥ ኢንፑት ልታደርግ የሚገባው ነገር ኦልሬዲ ሰጥቶኛል። ዴር ኢዝ አ ማኑዋል፣ ዴር ኢዝ አ ባይብል። ያንን እያነበብክ ኢንፑት ማድረግ ያለብህን ነገር ኢንፑት ማድረግ ይሄኛው ነገር አያስፈልገኝም ብለህ ደግሞ ሪጀክት ማድረግ ያለብህን ነገር ሪጀክት እያደረግ ስትሄድ አየህ፣ እነዚህ ነገሮች በሙሉ አንተን ራስህን እያወቅ ማን እንደሆንክ እያወቅ እንድትሄድና ደግሞ ራስህን ለውጠህ ለሌሎች ደግሞ ተስፋ እንድትሆን ለሌሎች ደግሞ የመለውጥ ሌሎች ደግሞ ራሳቸውን ለማወቅ መንገድ እየከፈትክላቸው ትሄዳለህ። አየህ፣ ሌሎችን አንተ ጫንቃ ላይ እንትን እያደረግ አታሳልፍም። ለሌሎችም ራሳቸውን እንዲያውቁ ጥበብን ታስተምራቸዋለህ፣ በርን ትከፍትላቸዋለህ። አየህ፣ ኢየሱስ ራሱን ያውቅ ነበር። ሐዋርያቶቹን ደግሞ ራሳቸውን እንዲያውቁ በውስጣቸው ያለውን ነገር እንዲመረምሩና በውስጣቸው ያለውን ነገር በቃ የህይወት ውሃ ወንዝ ከውስጥ ይፈልቃል ብሎ ማንነቱን ይነግረዋል። አየህ፣ በእኔ የሚያምን በህይወት ውሃ ወንዝ ከሆዱ ይፈልቃል ይላል። የህይወት ውሃ ወንዝ በሆድ ውስጥ ይዘህ ነው የምትዞረው። ዩ ሃቭ ቱ ኖ ዩር አይደንቲቲ እያላቸው ያስተምራቸው ነበር። ላሳጥረውና
አዘ ዲሳይፕልሺፕ ልንማርበት የሚገባው ራሳችንን ማወቅ ኢዝ ዘ ቤዚክ። መጀመሪያ ራስን ማወቅ ይሁዳ ራሱን አላወቀም ነበር። ማን እንደሆነ አላወቀም ነበር። የማ ተማሪ እንደነበር አላወቀም ነበር። ለምን ወደዚህ ምድር እንደመጣ አላወቀም ነበር። ጴጥሮስ፣ ዮሐንስ፣ ያዕቆብ ሌሎቹንም ስትመለከቷቸው ራሳቸውን ባወቁበት በዛ ልክ ራሳቸውን በተረዱበት በዛ ልክ መጠን ተዘርግተው በጣም ዓለማችን ላይ ተጽዕኖ ፈጣሪ ሆነው እግዚአብሔር ላሰበላቸው ዓላማ እዚህ ምድር ላይ መጥተው ኖረው አልፈዋል። ዛሬስ አንተ ወንድሜ ምንድን ነው እያደረግክ ያለው? ገንዘብ እያሳደድክ ነው ወይ? የሆነ ነገር እያሳደድክ ነው ወይ? የሆነ ነገር እንትን እያደረግክ ነው ወይ? አየህ፣ ከሁሉም ነገር በፊት የሚቀድም አንድ ነገር አለ። ራስን የማወቅ ጥበብ፣ ራስን የማወቅ ሚስጥር የሚባል ያንን በማወቅ የእውነት ህይወትህን እንድትመራ ህይወትሽን እንድትመሪ ዛሬ አበረታታችኋለሁ። ኪንግደም ሚዲያ ነው። ኪንግደም ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። በጣም በጣም ወዳችኋለሁ። ይሄ ሚዲያ እያደገ ሲመጣ በጣም የተለያዩ ነገሮችን እዚህ ላይ አፕሎድ እያደረግን እየተሻሻለን እየተለወጥን እንመጣለን። ከመለወጥ ከመቀየር ውጭ ሌላ ምንም አማራጭ ስለሌለን ማለት ነው። ምክንያቱም ራሳችንን የምንገነባበት ራሳችንን የምናንጽበት አንድ ያለን ፕላትፎርም ይሄ ስለሆነ ደግሞም ይህንን ሚዲያ በማሳደግ እናንተም ተጠቃሚ እንደምትሆኑና ሌሎችም የተሻለ ቆንጆ ትምህርቶችን እንድናዘጋጅ እንድታበረታቱን እላለሁኝ። ባስሌል ነበርኩኝ። ለነበረን ቆይታ በጣም ደስ እያለኝ ለኔክስት ቪዲዮ ላይ እንገናኝ በሚል ተስፋ ዛሬ እሰናበታችኋለሁ። ቻው።